ሰላም ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በያላችሁበት በየዓለም ሁሉ ሰላማችሁና ፍቅራችሁ ይብዛ እያልኩኝ ይህ የእስክስታና ዋሽን ቻናል ነው። ታዲያ በዚህ ቻናል ላይ ብዙ ነገር እንደምትቀስሙና እንደምትገበያዩ ወይ ደግሞ እውቀትን እንደምትሸምቱ አሳውቄ ነበረ። ታዲያ ምን ይሄ ብቻ በአንድ ድንጋይ ሁለት ወፍ ማለት ነው። ስለዚህ የኢትዮጵያ በምንም አይነት የፋብሪካ ያላለፉ እነ ክራር፣ ዋሽንት፣ ማሲንቆ፣ በገናን የተለያዩ የምታውቋቸውን የኢትዮጵያን ኢንስትሩመንቶች ወይም የባህል መሳሪያ ሙዚቃ መሳሪያ የምንጫወትባቸውን ሁሉንም አንድ በአንድ የምናይበት እንዲሁም ደግሞ ከማንም ከምንም ማንም ያላስተማረን ምንም አይነት ውስጥ ዶክመንት ላይ ደግሞ ወይም ደግሞ በጽሁፍም በመረጃም ያልተቀመጠውንም የውዝዋዜ የብሔር ብሔረሰብ የውዝዋዜዎቻችንንም ስልተ ምት ከቱባው ከዋናው እያንዳንዱን የምንማርበትና የምናይበት ልዩ ቻናላችን ነው። ታዲያ በዚህ ቻናል ላይ ላይክ፣ ሰብስክራይብ፣ ኮሜንት እና ሼር በማድረግ ይህን ቻናል ያሳድጉት እያልኩኝ ወደ ዛሬው ትምህርታችን እንጓዛለን። የዛሬው ትምህርታችን አንድና አንድ ነገር ነው። ቻናሉ የሚገልጸው ምንድነው? ሙዚቃ። ሙዚቃ ምንድነው? በአብዛኛው በትላልቅ በዓለም ላይ ያሉ ትላልቅ ፕሮፌሰሮችም ሆነ ትላልቅ ሰዎች ሙዚቃ ሁለተኛው ሐኪም ነው ይባላል። ሁለተኛው ሐኪም ማለት ምንድነው? ሰው ህመሙን ሊረሳበት የሚችልበት ሳይታመም ደግሞ እንዲታመም ሳይሆን እንዳይታመም ሊያደርግ የሚችል ሙዚቃ ቀድሞ የሚሰራበት ከችግር እንዴት መውጣት እንዳለበት አስቀድሞ የሚተነብይ ተጨንቆ ከሆነ ከጭንቀቱ ደስታም ከሆነ ደግሞ የበለጠ ደስታን ሊፈጥር የሚችል ትልቅ መልእክት እንዲሁም ደግሞ አንዱ ትልቁ ሚዲያ ወይም ደግሞ ትልቁ የዓለምን በእጁ ይዞ ያለው ሙዚቃ ነው ብዬ አምናለሁ። እንዲሁም በእኔ ብቻ ሳይሆን በትላልቅ አንጋፋና አንቱ በተባሉ ዶክተሮችም ሆነ በፕሮፌሰሮች ስለ ሙዚቃ ሲመሰከር ሙዚቃ ትልቅ ቦታ እንዳለው ነው። ምክንያቱም ከህፃንነት ጀምሮ ከእናታችን ከሽል ጀምሮ ወይም እርግዝና እያለች ሙዚቃን ማዳመጥ ደስ ይላል። እንዲሁም ከልጅነት ብቻ አይደለም ወይም ከጽንስ ብቻ አይደለም እስከ እርጅና ድረስ ሙዚቃ የህክምና ፈውስ ነው። ሙዚቃ ደግሞ ፊሊንጉን እያዳመጠ ወይ ደግሞ የሚፈልገውን ስሜት የሚገልጽለት ነው። ስለ ፍቅርን ብንል፣ ስለ ችግርን ብንል፣ ስለ ደስታም ስለ ሀዘንም ብንል በሙዚቃ እንገልጻለን። ስለዚህ ሌላው ቁጥር ሁለት ሐኪም ወይ ደግሞ ትልቁ ዶክተር ብለን መውሰድ የምንችለው ወይም ልንችል የምንችለው ሙዚቃ ነው። ታዲያ በሙዚቃ ብዙ ነገሮችን መተንበይ፣ በሙዚቃ ብዙ ነገሮችን መናገር፣ በሙዚቃ ብዙ ማህበራዊ ነገሮችን የማስተላለፍ እና ተደማጭነቱ ደግሞ ከፍ ያለ ነው። ከሁሉ እያዝናና ያስተምራልና እና ስለዚህ ለሙዚቃና ለሙዚቃ አፍቃሪዎችና እንዲሁም ለሙዚቀኞች በአጠቃላይ ለዓለም ላይ ላሉ በተለይ ደግሞ ለኢትዮጵያ ምክንያቱም ከምንም ያልተማርን ከምንም ያላየን በእናት ከአባቶቻችን ሲዋረድ የመጣን የሙዚቃን ስልተ ምት ትንሽ ደረጃ ከፍ እያደረግን ያለ ነው እንጂ በእውነት ካወራን እንደ ኮንቴምፖራሪ እንደ ዘመናዊ መሳሪያ ተጫዋቾች እንደ ሳክስ፣ እንደ ቫዮሊን፣ እንደ ድራም ሆነ እንደ ጊታር፣ እንደ ኪቦርድ በፋብሪካ ያለፈ መሳሪያ አልያዝንም። ስለ ውዝዋዜም ቢሆን ደግሞ የተጠና ወይ ደግሞ ይሄ ነው የተባለ ትምህርትም የለም በኢትዮጵያ። ምክንያቱም ይሄ በሀዘንና በደስታ ይዘነው የመጣ ነው። ከእናት ከአባቶቻችን ይዘን የመጣነውን እያሳደግን እያሳመርን እዚህ ደረጃ ያደረስነው ስለሆነ ለኢትዮጵያ አርቲስቶችን እንዲሁም በዓለም ላይ ላሉ የሙዚቃ አፍቃሪዎችና ሙዚቀኞች እንዲሁም ሁሉንም ክብር ይገባቸዋል እያልኩኝ ኢትዮጵያ ውስጥ ሙዚቃን የምንገልጸው በሁለት ነገር ነው።
በሁለት ነገር ነው። ምክንያቱም እኛ ሙዚቃ የምንሰራው አንድ በደስታ ነው፣ ሁለት ደግሞ በሀዘን ነው። በደስታና በሀዘን ወደ ደቡብ አካባቢ ነው። ለምሳሌ ወደ ዳውሮ እና ወደ ኮንት አካባቢ ወደ ደቡቦች አጠቃላይ ወደ አማራ ክልልም አለ። በሽለላ በፉከራ እንደውም በጭፈራ ነው አንድ ሰው የሚቀበረው። ስለዚህ ያ ሰው በሀዘን በለቅሶ በምናምን ሳይሆን በፉከራ በሽለላና በጭፈራ በደስታ ምትክ ነው ያንን ሰው ሊቀበርና ቤተሰቦቹን እግዚአብሔር ያጽናችሁ ሊባሉ የሚችሉበት መንገድ ይሄ ነው። አንዳንዱ ጋር ደግሞ ደረት በመምታት ፊት በመንጨት ፀጉር በተለያየ አይነት ስልቶችን በማድረግ ሀዘን ይገልጻል። ስለዚህ ያንን ወደ ሙዚቃ ያመጣ ነው አለ። ሁለተኛው ስቴፕ ደግሞ ሁሉም ኢትዮጵያዊ ማለት ይቻላል አርብቶ አደር ነው። አርብቶ አደርና አርብቶ አደር ነው ያለው። ስለዚህ ያን አርሶ አደርና አርብቶ አደሮችን ምንድነው እያደረግን ያለ ነው? ስንሰራ በህብረት ነው የምንሰራው። በህብረት አንዱ ይቆፍራል፣ አንዱ ይጎለጉላል፣ ወይ ደግሞ አንዱ ይዘራል። አንዱ ቤት የሚሰራ ከሆነ ደግሞ ሁሉም ተባብሮ የማህበረሰብ አንዱ ጣራ ቢሰራ አንዱ ግድግዳ ይሰራል። እንደዚህ የተለያየ ነገር ነው እና ይሄ ምን ማለት ነው? አብሮ የአብሮነት ወይም ደግሞ ታይት ሆኖ ተያይዞ ዩናይትድ ሆኖ የመስራት ባህሪው ከጥንት ጀምሮ የመጣ ነው እና ያንን በሙዚቃ ነው። ለምሳሌ በትንሹ መውሰድ እንችላለን። ምንጃር ላይ ለምሳሌ አንዱ እንዳልኳችሁ የኔ መሬት ዛሬ ተረኛ ነኝና ዛሬ የኔ መሬት ይታረስ ካለ ያ መሬት ለማረስ ዘመድ፣ አካባቢ ጓደኞቹ፣ አካባቢ የእሱ ሰፈር ሰዎች በጠቅላላ ይመጣሉ። ብቻውን አያርስም። ያን የሚያክል መሬት ብቻውን አያርስም። አንዱ ሲያርስ አንዱ ይጎለጉላል፣ አንዱ ይዘራል። ስለዚህ ያ እህል ደግሞ ተዘራውም ደግሞ ደርሶ ለማጨድ ወይ ደግሞ ለመልቀም ፍሬውን ለመልቀም ቢታሰብ እነዛ ሰዎች ይመጣሉ ማለት ነው። አብሮት ይለቅማሉ፣ አብሮት ያጭዳሉ፣ ከዛ አብሮት ይወቃሉ። ከዛ እህሉን ከገለባው ይለዩና አብሮት ያን ሁሉ ውጣ ውረድ ካዩ በኋላ አብረው ይጎራረሳሉ። ምግብ አንድ ላይ ማለት ነው። ምግብ ይበላሉ አብረው። ስለዚህ ይህ ወደ ሙዚቃ ወደ ምንጃር ሙዚቃ ይመጣል። ደቡብ ኮንሶም እንደዚሁ ነው ያለው። አንድ አይነት ነው። በየትኛውም አራቱ መቅጣጫ ብትሄዱ ሁሉም አንድ አይነት ባህሪ ወይ ደግሞ አንድ አይነት ተወራራሽ ነው ያለው። ምክንያቱም ተጣምደን ተያይዘን ዩናይት ሁነን ነው ስንሰራና ስንኖር የነበረው። ይሄ ያገሌ አንተ ነህ፣ ይሄ አሁን የመጣ ፖለቲካ ወይም አሁን የመጣ አላስፈላጊ ቆሻሻ ነገር ስለሆነ እሱ አይደለም እኛ የሚመለከተን። እኛ የነበርንበት ህይወት ከእናት ከአባቶቻችን ስንወርስ የነበረው ተዋደው ተፋቅረው ተስማምተው ሲሰሩና እንደውም በአንድ ላይ የአንዱ ቤት ካደገ በኋላ በአንዱን ቀጥሎ የዚህኛው ቤት ካደገ ወይም የዚህ ቤት ከሰራን በኋላ ደግሞ ቀጥሎ የዛኛው ቤት ተረኛ ነው እየተባለ የሚሰራበት ጊዜ እንደነበረ የነዛን የተማርንበትን ነው አሁን እያንጸባረቅን በሙዚቃ እየሰራን ያለ ነው። ስለዚህ በአራቱም አቅጣጫ በኢትዮጵያ አራቱም አቅጣጫ በሰሜን፣ በደቡብ፣ በምዕራብና በምስራቅ ያለው የሙዚቃ ስልተ ምት እኔ እስካሁን እስከሚገባኝ ድረስ በሁለት ነገር ነው። አንድ በስራ የተጠመዱ በስራ ያሉ ማህበረሰቦች ሙዚቃን በስራ ይገልጹታል። አንዳንዱ ደግሞ ሀዘንን ሙዚቃን በሀዘን የሚገልጹበት መንገድ ደግሞ አለ። እሱንም እንደዛ። ስለዚህ ይህንን በሁለት መንገድ እናየዋለን ማለት ነው። ስለዚህ ሙዚቃ ብዙ ታሪክና ብዙ ህይወት አለው ወይም ደግሞ ብዙ እድሜ አለው። ወደፊትም የሚኖረው ሙዚቃ ነው። እኛ እናልፋለን፣ ግን ሙዚቃ ይቀጥላል። ምክንያቱም ሙዚቃ ሐኪም ነው። ሙዚቃ መድኃኒት ነው። ሕክምናም ብቻ ሳይሆን መድኃኒትም ነው። ስለዚህ ለሙዚቃ ትልቅ ዋጋና ትልቅ ሚዛን ለሱ ይገባዋል። ክብር ለሙዚቃና ለሙዚቀኞች እያልኩኝ ዛሬ ወደ አንድ ሙዚቃ ልጋብዛችሁ እፈልጋለሁ። ጣራና ግድግዳ የሚል አለ። ጣራና ግድግዳ። ስለዚህ ጣራና ግድግዳን ዘፈን በትንሹ በዋሽንግተን እናያለን። ቀጣይ ለእናንተ የምትፈልጉትን ሙዚቃ እንድሰራላችሁ የምትፈልጉትን እንዳቀርብላችሁ የምትፈልጉትን
እንድንነጋገር እንድንማማርና እንድንጫወት የምትፈልጉትን ማንኛውም አይነት ሀሳብ፣ አስተያየት ኮመንት ላይ አስቀምጡልኝ። ቀጣይ በደንብ አድርገን ዘርዝረንና ሰፋ አድርገን ማየት እንችላለን። በነገራችን ላይ በዚህ ቻናል ላይ በዚህ ዛሬ ቀረጻ ላይ ልዩና ትልቁን አንጋፋ ትልቅ የውዱን ስፖንሰር ያደረገልንና እናንተ ተደራሽ እንዲሆን ያደረገው እሸቱ ወይም ደግሞ ሀገሬ በአሜሪካ እንዲሁም ማግኖስ ትሩምቡሊን ከስዊድን ናቸው። እነሱን እያመሰገን ቀጥታ ወደ ትምህርት ክፍል ጊዜ እንገባለን። ይህ እስክስታና ዋሽንት ነው። ይህ የእስክስታና ዋሽንት ቻናል ችን ነገር እንዳትረሱ እናስታውሳለን። ችኛዋ ከዚች አንድ አንጓ ነች። ሌላው በእናንተ ፍላጎት ወይ በእናንተ አነጋገር ችኛዋ አንጓ የምትሉ ከሆነ ቺን ቅልጥሟን ችኛዋን አንጓ የምትሉ ከሆነ 1 2 3 4 5 አንጓ ማለት ነው። ክርክሯን የምትቆጥሩ ከሆነ አድርባች ደግሞ ይሄን አገዳውን ከሆነ እናንተ የምታስቡት ደግሞ እሱ ከሆነ 6 ነው። 1 2 3 4 5 6 ልዩነት አለው። ክርክሯን ከሆነ የምትቆጥሩት 5፣ አንጓውን ከሆነ የምትቆጥሩት ደግሞ 6። አንድ ዋሽንት ለመስራት ማለት ነው ለሸንበቆ። ይሄን ይመስላል። ወደ አልኳችሁ ወደ ሙዚቃው እንግባ እስኪ። ይሄን እያለ የተመሰጠን ቀስ እያል ይሄ ማለት ስለምን ያወራል? ስለ ጣራና ግድግዳ ብቻ አይደለም፣ ስለ ሀብት ነው። ሀብት ምንም ሀብት ቢሞላ ምንም ረብ የለሽ እንደሆነ ምንም ሚኒንግለስ እንደሆነ ብር። ስለዚህ ዋናው ጤና ነው። ስለዚህ ሰላማችን ይብዛ የሚል አይነት መልዕክት አለው። እንዴት ብዬ ልጨርስላችሁ? እኔ ደስ የሚል ስሜት ስላለው ነው። እና ማንኛውንም ሙዚቃ ስትሰሙት እናንተን ፊልም የሚያደርጋችሁ፣ እናንተን ደስ የሚያሰኛችሁ፣ እናንተን ሊያስተምር ይችላል። ለሌሎቹ ለእኛ ብቻ ሳይሆን ለእኔ ብቻ ሳይሆን ለሌሎቹ እኔ የሰማሁት ነገር ደስ ያሰኛል። እስኪ ይሄን ተጫወት በሉኝ ልጫወትላችሁ። እኔ መማር እፈልጋለሁ፣ እቺ ነገር ማወቅ እፈልጋለሁ በሉ። እናንተን ስሜት እናንተን ፍላጎት ለማሟላት ዝግጁ ነኝ። አንድ ይህች ሙዚቃ ብቻ ልጨርስላችሁ፣ እንቀጥል።
እንዴት እንደሚሰራ ያላቅላችሁም እና ማንኛውም ሰላማችሁ ይብዛ እያልኩኝ ከወዲሁ የምሰናበታችሁ በፍቅር በደስታ ነውና ቀጣይ በምትፈልጉት መንገድ በምትፈልጉት ምርጫ እስከምንገናኝ ሰላማችሁ አሁን በያላችሁበት ይብዛ። ቡም! ይህ እስክስታና ዋሽንት ቻናል ነው። ይመቻችሁ።